በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ፍትሐዊና ሳይንሳዊ በሆነ መንገድ ለመወሰን የተዘጋጀው አዲስ የዋጋ መተመኛ ጥናት በ2019 በጀት ዓመት ተግባር ላይ እንደሚውል ታውቋል። ከዚሁ አዲስ አሰራር ጀርባ የከተማ አስተዳደሩ የደላሎችን አላግባብ ጣልቃ ገብነት ለመግታት ምን አቅዷል የሚለውን የምንመለከት ይሆናል። በሳውዲ አረቢያ በያዝነው የፈረንጆቹ ዓመት 2026 መጀመሪያ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተሰማ። ማቆያ ውስጥ ያሉ ሌሎች በርካታ ኢትዮጵያውያንስ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል አምነስቲ ኢንተርናሽናል ያስጠነቀቀበትን አስደንጋጭ መረጃ ዝርዝሩን ይዘናል። የዓለም የጤና ድርጅት ባወጣው አዲስ ጥናት ጎረቤታችን ደቡብ ሱዳን በኢቦላ ወረርሽኝ የመያዝ ዕድሏ 70 በመቶ መድረሱን ገልጾ አስቸኳይ ማስጠንቀቂያ ሰጥቷል። የተባበሩት አረብ ኤምሬትስ ለኬንያና ለደቡብ አፍሪካውያንን ጨምሮ ለ6 አዳዲስ ሀገራት ዜጎች በደረሱበት ቅጽበት ቪዛ ለመስጠት መወሰኗን አስታውቃለች። ሰላም የዜናችን ተከታታዮች እንደመቆያችሁን ለዕለቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ፍትሐዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመወሰን ተዘጋጅቷል የተባለው የዋጋ መተመኛ ጥናት በ2019 በጀት ዓመት ተግባር ላይ እንደሚውል ታወቀ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ እንዳስታወቀው ጥናቱ በቤት ኪራይ ገበያ ውስጥ የተስፋፉ ህገወጥ አሰራሮችን ለመግታትና የውል ማደስ ሂደትን ግልጽ ለማድረግ ያግዛል ተብሏል። ይህ አዲስ አሰራር በአንድ በኩል የአከራዮችን ገቢ ከወቅታዊ የኢኮኖሚ ሁኔታ ጋር የሚያጣጥም ሲሆን በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ክፍያ እንዲከፍሉ በማስቻል የደላሎችን አላግባብ ጣልቃ ገብነት ሙሉ በሙሉ ለመቀነስ እንደሚረዳ ተገልጿል። የተባበሩት አረብ ኤምሬትስ ለ6 አዳዲስ ሀገራት ዜጎችና ለቤተሰቦቻቸው በደረሱበት ቅጽበት ቪዛ ለመስጠት መወሰኗን አስታውቃለች። ይህ ከ14 እስከ 60 ቀናት የሚቆይ ቪዛ የሚሰጠው የኢንዶኔዥያ፣ ቬትናም፣ ታይላንድ፣ ፊሊፕስ፣ ኬንያና ደቡብ አፍሪካ ዜጎች ለሆኑ መሆኑም ተነግሯል። የእነዚህ ሀገራት ዜጎች መደበኛ ፓስፖርት ሊኖራቸው የሚገባ ሲሆን በተጨማሪም ከአሜሪካ፣ ከአውሮፓ ህብረት፣ ከዩናይትድ ኪንግደም፣ ከሲንጋፖር፣ ከጃፓን፣ ከደቡብ ኮሪያ፣ ከአውስትራሊያ፣ ከኒውዚላንድ ወይም ከካናዳ የተሰጠ የጸና የነዋሪነት ፈቃድ ሊኖራቸው እንደሚገባም በመረጃው ላይ ተገልጿል። የዓለም የጤና ድርጅት ያደረገው አዲስ ጥናት እንዳመላከተው የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ አደጋ በእጅጉ የተጋለጠች መሆኗን አስጠነቀቀ። ተመራማሪዎቹ ቫይረሱ ወደ አገሪቱ የመግባት እድሉ 70 በመቶ እንደሚሆን የገመቱ ሲሆን ዘላንሴት በተባለው የሕክምና መጽሔት ላይ የታተመው ይህ ጥናትም የቡንዲ ቡጊዮ የኢቦላ ቫይረስ ዝርያ አስቀድሞ ከተስፋፋባት ኡጋንዳ ቀጥሎ ደቡብ ሱዳን ቀጣዩ ከፍተኛ አደጋ የተጋረጠባት ሀገር መሆኗን ለይቷል። ተመራማሪዎች የደቡብ ሱዳንን ተገላጭነት ከአገሪቱ ደካማ የህዝብ ጤና ጥበቃ ስርዓት ጋር ያያዙት ሲሆን በድንበር አካባቢ ከሚደረግ የበሽታ ቁጥጥር አንጻር ያሉትን ጉድለቶችም በምክንያትነት ጠቅሰዋል። በሳውዲ አረቢያ በያዝነው የፈረንጆቹ ዓመት 2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገለጸ። አምነስቲ ኢንተርናሽናል በሳውዲ የሞት ቅጣት አፈጻጸም መጨመሩን አስፈሪ ምዕራፍ ሲል የገለጸው ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ የሆኑ መሆናቸውን አጋልጧል። እንደ መብት ተሟጋቾች ገለጻ በከሚስ ሙሻያት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀሎች በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ተገልጿል። ሳውዲ በዘንድሮ ዓመት ብቻ የሞት ፍርድ የፈጸመችባቸው ሰዎች ቁጥር 100 የደረሰ ሲሆን ከነዚህ ውስጥ 12ቱ ኢትዮጵያውያን፣ 48ቱ ሳውዲያውያን፣ ቀሪዎቹ ደግሞ የሌሎች ሀገራት ዜጎች መሆናቸውን የፈረንሳይ የዜና አገልግሎት ዘግቧል። ለሰዓቱ የመራረጥናቸው ዜናዎችን ወደ እናንተ አደረስን። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ።